ናታዳውን ካሳውን ሲድና ላሉ ምን ያገናኛቸዋል? በዚህ አጋጣሚ አረ ላሉ ሲያፍን የሚውለው ላሉናት ማየው ሶታለ ቆንጆ ሎሊ ይጣሩ ይሻለ ወደ ማጠሪ የሚለው ምን ፈራለ ደግሞ ይችላል ተቀጥሮ መቼ ነበር ወደ ተማራሩ ተፍቶኛ ቻድራሻ አንቺ ለቆንጆ ለሰነሽ ምቦቻ እመጣልሻለሁ ባንቀር መዘንድሮ ሀርቧል ነበረ ሞይ የዛሬው ቀጠሮ ወይባ ነው። ወይባ መቼም ያው በየትም ሀገር ለሴቶች በጣም አስፈላጊ ነው። አሁን ላይ አልሐምዱሊላህ ማለት ያው ፔንሲሉ ጋር ስንተዋወቅ በጣም አይዲያውን ድሮ ነው የምንተዋወቀው አካውንት ሳይኖረው ዜሮ ላይ እንደነበረ ቲክቶከር ቢላል ቲክቶከር ሂዊ አርቲስት እና ቲክቶከር ካሳሁን እንዲሁም ሌሎች ቲክቶከሮች ተገኝተው ፕሮግራሙን ለማድረግ ተሰባስበዋል። ስለዚህ በይፋ ፕሮግራሙ የተጀመረ መሆኑን እናበስራለን። ፔንሲሉ እንደነ ዛሬ ምን ተሰማ? ምን ተሰማህ ዛሬ? ምን ተሰማ ድምጽ አለኝ ነው በፕሮግራሙ ምን ተሰማ? ፔንሲሉ ያላይኔ እኮ ምን ጠመንጃ ተሰፈሰ ክናወሞ ፈረደ ግራ ገብቶ ምን ተሰማ? በፕሮግራሙ ምን ተሰማ? ኦኬ ደስ ይላል። ታንኪ ሌላስ? አዎ ሌላ ምለው አሁን ቪዲዮዎች ፎርኮችና ዩቲዩበሮች ናቸው። ምንድን በጋራ ብንሰራ ጥሩ ነው፣ ውጤታማ እንሆን ይመስለኛል። የሆነ በቃ ልክ ያው ስሙ ተባጥቆስ ደስ ይለኛል። በ15 ቀን ሆነ በእንደዛ የሆነ አዳራሽ ውስጥ የሆነ ፕሮግራም ነገር እያዘጋጀን የየራሳችንን ላይ አሁን ለምሳሌ እኔ ላይ ገብቻለሁ። አሁን እናንተ ተዘጋጃችሁ ይሆናል እንጂ አሁን የራሷን እንትን ቡድን ይዛ በመጣብሮ የራሳቸውን ላይ ይገቡ ነበር እነሱ እኛ ጋር ፕሮግራም ታደርጋለች። የእሷ ሰዎች ደግሞ የራሳቸው ጋሽ ካሱ ደግሞ አልተዘጋጀበትም እንጂ ልጁ የራሱ ልጅ አሁን እንትን ሊገባ ይችላል፣ ላይ ሊገባ ይችላል ነበር። ልክ እንደዚህ አይነት ነገር ብንሰራ ወደፊት እጅግ በጣም ለእኛም ለተከታዮቻችንም እናዝናናለንም እናስተምራለንም ብዬ አስባለሁ። ስለዚህ ወደፊት ይሄ ነገር ቢታሰብ ያ የሁላችንም ሀሳብ ነው። እንደዚህ እየተነጋገራችሁ እዚህ አካባቢ ያላችሁ እንትኖች እንደዚህ አይነት ስራ ብትሰሩ ጥሩ ደረጃ ላይ ይደርሳል የሚል ግምት አለን። በተለይ ፔንሲሉ አንተ የምታውቀው በማህበራዊ ኢኮኖሚያዊ ጉዳዮች ላይ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ነው ችግር የለም ማውራት ትችላለህ። እንደዚህ እንትን ነው ሂዊስ ዛሬ ምን አሰብሽ? ምን ተሰማሽ? በዚህ በፕሮግራም በጣም ደስ ይላል። ማለት እንደዚህ ያገር ሰው ጋር እንደዚህ ሰብሰብ ብሎ መወያየት ማክበር ቀላል ነገር አይደለም። እኔ በጣም ደስ ይላል። በጣም እንደዚህ ተሰብስበን አሁን ከተሰለማናክ ማለት እና ያው ይሄን ነገር ደግሞ ቀጣይነት ሊኖረው ደስ ይላል። እንደዚህ እንዳለው እየተገናኘን አንዳንድ ነገሮች እንሰራ ለሀገራችንም ለኛም ቆንጆ ነው፣ ማስተዋወቅም ይሆናል። ያው እንደምታዩት ብዙ ጊዜ ያው እኔ አገሬን ወክዬ ነው ብዙ ጊዜ የማደርገው። ያው የበለጠ ደግሞ የአገር ልጆች ጋር ተሰብስቦ ስራ መስራት ቀላል አይደለም እና ከዚህ በኋላ እንግዲህ መጣጣዋለን ብዬ ተስፋ አደርጋለሁ እና በጣም ደስ ብሎኛል። ያው እንኳን እናመሰግናለን። በተለይ እናንተ እያቀረባችሁ ያላችሁት የማህበራዊ፣ ባህላዊ፣ ኢኮኖሚያዊ ጉዳዮች ላይ ከፍተኛ ስራ እየሰራችሁ ነው። በተለይ አንተ አሁን እያስተዋወቅሽ አካባቢ ባህል በጣም ደስ የሚል ነው እና በዛ ላይ በሚሰሩ ስራዎች ላይ አጠር ያለ ትምህርት ያው እኔ የምሰራው ወይባ ነው። ወይባ መቼም ያው በየትም ሀገር ለሴቶች በጣም አስፈላጊ ነው። አሁን ላይ አልሐምዱሊላህ ማለት ያው በደንብ እየታወቀም ነው። ከሀገር ውስጥ ማልፎ ወደ ውጭ እየተላከ ነው። ለእናቶች ያው ለአራስ ለሆነች ያው ወገቧን ለመጠገን ያው በዛ አጋጣሚ ያው ማስተዋወቅ ስላለብኝ ነው ስራዬን ማለት ነው። እኔ ያው ስራዬን በፍቅር ነው የምሰራው። በጣም ነው የምወደው ወይባ ማስተዋወቅ። ያው እኔም ስለምሞቀው በተለይ ደግሞ ለሴት ልጅ በጣም አስፈላጊ ስለሆነ አራሶች አሁን እነዚህ የወለዱ እናቶች
በሚወልዱበት ሰዓት ያው ሰውነታቸው ክፍት ስለሚሆን ከምግብ በላይ የወይባ ጢስ የመጠገን አቅም አለውና ምለው አሁን ሴቶች እናቶች ወይባ ጢስ ቢጠቀሙ ጤናቸውን ይሰጣቸዋል። ቆንጆ ነው እና ያው ብቻ ደስ ብሎኝ ነው የምሰራው አልሐምዱሊላህ። ስለዚህ ያው ምለው ነው ምንድነው ሴቶች ተጠቀሙት ነው ምለው። ያው ዘመናዊ ሜካፕ ከመጠቀም ተፈጥሯዊ በሆነ መንገድ ይጠቀሙት ቆንጆ ነው። ሎካልም ነው አሪፍ ነው። አንድ ጥያቄ ስንጠይቅሽ ማስተዋወቁን ብቻ ነው ወይስ ማርኬቱን ይሰራልሽ? እየሰራው ነው እሰራለሁ እልካለሁ። አሁን ከሀገር ውስጥ አልፌ ወደ ውጭ እየላኩ ነው። አዲስ አበባ፣ ባህር ዳር፣ ጎንደር፣ ወደ ጅማ፣ በተለያዩ አዋሳ ሁሉም ሀገሮች እልካለሁ። በየቀኑ ነው የምልከው። አሁን ደግሞ ወደ ውጭ ጀምሬያለሁኝ። አሁን ተስፋፍቷል በጣም በተለይ አዲስ አበባ የሚገርም ነው። ሁሉም ሰው ተጠቃሚ ሆኗል ወይባ። በተለይ በቃ በዚህ 15 ቀን ውስጥ አዘገጃጀት ምናምን ታሳዩ በኋላ ቤት ለቤት የሚወስደው ራሱ በጣም በዝቷል። ያኔ አሁን እንደዚህ እንትን ቤት ከምንሄድ ቤታቸው ሳይሉ በየቀኑ እንዲጠቀሙ ብዙ ሰው እየላኩልኝ ነው። ስለዚህ ያው የትም ቦታ ቢሆኑ መላክ ይችላሉ፣ ማዘዝ ይችላሉ ማለት ነው። እናመሰግናለን። እሺ ቲክቶከር ቢላለስ በዚህ በፕሮግራሙ ወንቱ የተሰማው ነገር ካለ የታውቁ? በጣም ደስ ብሎኛል። ቲንክሩ 100 ስለገባ እንኳን ደስ አለ። እኔ ቴንስሩ ጋር ስንተዋወቅ በጣም አይዲያውን ድሮ ነው የምንተዋወቀው። አካውንት ሳይኖረው ዜሮ ላይ እንደነበረ ነው የምንተዋወቀው። አሁን ለብዙ ጊዜያት አይዲያ አለኝ እያለ ራሱ ለረጅም ሰዓት ቆይቷል ከመክፈቱ በፊትና እዚህ ደረጃ ከፍቶ እዚህ ደረጃ መድረሱ በጣም ደስ ብሎኛል። ከዚህ በኋላ ደግሞ እርስ በርስ እየተገናኘን አሪፍ ስራዎችን እንደምንሰራ ተስፋ አደርጋለሁ። ብዙ ጊዜ አሁን ያው ትንሽ እኛም አለመመቻቸት ምናምን ነው እንጂ ለስራ ፔንስሉ በጣም ችግር የለበትም። ማንም መጥቶ አብሮት ቢሰራ ችግር የለበትምና እንኳን ደስ አለ። አብረን ወደፊት እንግዲህ እንሰራለን። ከዚህም አልፎ 1 ሚሊዮን እንጠብቃለን። እሺ ከ21 ኪሎ ሜትር አቋርጦ የባህል ዘፋኙ እና አርቲስቱ ቲክቶከሩ ይህን ፕሮግራም በማድመቅ 21 ኪሎ ሜትር አቋርጦ ተገኝቷል። አርቲስት ካሳሁን ሰይድ እዚህ በመገኘትህ እዚህ ስትደርስ አንተ ምን ተሰማ? እሺ አመሰግናለሁ። ፕሮግራሙ የተነገረኝ ከ2 ወር በፊት ነው። በወንድማችን ስለሆነ ብዙ ጊዜ ፎሎ ስለማደርገው እና ስለምከታተለው በጣም የማደንቀው በጣም መበረታታት የሚገባው ሰው ስለሆነ ለሱ ትልቅ የሆነ ምክንያት ባለኝና ስራም ቢኖር በቃ ካለኝ ላይ ያው ቀደም ብዬ ነግሬ ነበር አጥንብዬ ነው አጣብ የመጣሁት። ከዚህን መሰረት በማድረግ እንኳን ለ100 ሺህ ስላደረሰ ስለገባ እንኳን ደስ አለ። በጣም ደስ ብሎናል። በጣም እናከብራለን። በጣም እንወዳለን። ስለአሁን ቲክቶክ ብቻ በሚፈጥራቸው ማህበራዊ ትስስሮች ሳይሆን የዜማን ባለቤት ነው፣ የግጥም ደራሲ ነው። ምናልባት እንደነዚህ አይነት ሰዎች በርካታ ድብቅ እውቀቶች ስላሉ እኛ የጥበብ ሰዎች እንደዚህ አይነት ሰዎችን መደገፍ፣ ማበረታታት፣ ከነሱ መውሰድ የሚገባንን መውሰድ አለብን የሚል አስተያየት መስጠት ፈልጋለሁ እና በዚህ ፕሮግራም እናንተ ጋር ተገኝቼ ይህንን ፕሮግራም በማክበሬ መታደሜ እጅግ በጣም አድርጌ አመሰግናለሁ። እናንተ ጋር ስለተገኘው ከወንድሜ ጋር ስለአሁን ጋር አንድ ላይ ስላለው በጣም ደስ ብሎኛል። በጣም እወድሃለሁ፣ በጣም አከብራለሁ። በቀጣይ አብሬ ከጎን ሆኜ አቅሜ የፈቀደውን አግዛለሁ፣ እሰራለሁ። ሁላችንም የጥበብ ሰዎች እንደነዚህ አይነት ሰዎችን እንደግፍ፣ እናበረታታ፣ የተሻለ ነገር እናድርግ የሚል መልዕክት ማስተላለፍ እፈልጋለሁ። እናመሰግናለን። ታንኪ አሁን የኬክ ቆረጣን ከማድረጋችን በፊት የስፖንሰሮቻችንን እናስተዋውቃለን። የመጀመሪያ ደረጃ ስፖንሰራችን መሐመድ ሰይድ ብየዳ ነው። የሁለተኛ ደረጃ ስፖንሰሮቻችን ማህሙድ ሐሰን ህንፃ መሳሪያ፣ አሊ አረቡ፣ አዋሽ ኢንተርናሽናል ባንክ፣ አድሎዲ። የሶስተኛ ደረጃ ስፖንሰሮቻችን ደግሞ መሱድ ህንፃ መሳሪያና አሚኑ ሐላል ግመል ምግብ ቤት ናቸው።
እነዚህን በጣም እናመሰግናለን። አሁን በመቀጠል አርቲስት ካሳሁን ሰይድና ቲክቶከር እና አርቲስት ጥላሁን ፀሐይነህ የኬክ ቆረሳውን እንትን ያደርጉልናል። አይዋ ፔንስሉ በዛ አጋጣሚ እስኪ ቲክቶክ ከጀመርክ ጀምሮ ያሳለፍከው ውጣ ወረድ ብንነግረን ደስ ይለኛል። ያው ገጠመኞች ማለት ነው። ብዙ ገጠመኞች በአብዛኛው እስካሁን ድረስ አንዳንድ ሰዎች አሉ ያው አካል ጉዳተኝነት ከጥንቆላ ጋር ያያይዙታል። አንደኛው ሰውዬ እንደው ባይገርማችሁ ከሌሊቱ 6 ሰዓት ተኩል አካባቢ ላይ ሞባይሌ አጋጣሚ ራስጌ ላይ ነበርና የማደርገው መጥሪያው ሲጮህ ምንድነው ብዬ አነሳሁና ሄሎ ምንድነው ምናምን ስለው ኧረ እኔ ነኝ አለኝ። ያው አክሰንቱ የኛ አካባቢ ሰው አይደለም። ከየት ነው ምናምን ስለው ካሰለ ነው አለኝ። እና ምን ፈለክ ታዲያ አጣለ ደወልክበት? አዎ ፌስቡክ ቲክቶክ ላይ አይቼህ ነው። ኦኬ እሺ ቀጥል። ምን ነበር? አብረን እንድንሰራ ፈልጋለሁ አለኝ። አሁን እኔ መሰለኝ ማስታወቂያ ምናምን ነገር የሆነ ባለሀብት ነው እና እንዴት ነው እንሰራው ምናምን አልኩት። ምንድነው ስራው ምንድነው ታዲያ? ወደ አዲስ አበባ ትመጣም እንዴ? አዲስ አበባ ድረስ መጣበት ምክንያት ምንድነው? ስራው ምንድነው አልኩት። እስኪ ንገረኝ ጉዳይ ምንድነው ስለው በኔ ስልክ ላይ ስክሪን ስፒከር አለው በላይ እና የደወለው ቶሎ ብዬ ደወልኩለት። ስደውልለት እንትኑ ያው ሜሴጅ አስቀምጦ ነው የሚለው እና ድምፁ ላይ እሱ መሆኑን በጣም ደስ አለኝ። በጣም ተደሰትኩኝ። ያው ቆይት እየደወልኩኝ በቃ ራሴ አጥፍቻለሁ። እንደዛ በዛ መንገድ አልነበረም ይሄ ሰውዬ ማባረር የነበረብኝ። ይሄ ሰውዬ እኮ ተጨንቆ ተጠቦ ነው የደወለብኝ። በዛን ሰዓት እኔ እንደማብሸቅ እኮ ማለት ነው የደወለው። ከእውነት የምጠነቁል መስሎት በሱቁንም ሀብታም ላደረገው መሬቱንም አሰላን ጠቅላላ ለሱ እንዳደርግልን ነበር። ሄሎ ስንተኛው ክፍለ ጦር ነው ብሎ ይቁጭ። ኧረ እባክህ ይሄ ክፍለ ጦር ጉዳይ አይደለም፣ ያ ለሪት የደወልክልኝ ነኝ አልኩት። አዎ ግን የደወልኩልህ ልጠረቁልህ አይደለም፣ ሀሳቤን ቀይሬ አይደለም። እሺ አለኝ እና ማን ነው ስምህ አልኩት። ስሙን ነገረኝ። አሁን ለሪት ሰድቤህ ነበረ፣ ያው ድንገት ስለሰደብኩህ ይቅርታ። በዛ መንገድ አልነበረም ልሸኝህ የሚገባው። በጥንቆላ የሚገኝ ሀብትና ንብረት ርባና የለውም፣ ፈጣሪ ሞልቶታል። የዲሃ ፈጣሪ አይደለም ያለህ፣ የፈጠረህ ጌታ የሞላው የተረፈው ነው። እንኳን ላንተ ለሌላ የሚተርፍ ብዙ ሀብትና ንብረት አላት አገርህ እና ወደ ፈጣሪህ እንደው ሌላው ቢቀር እንደው ለሊት ላይ ቢሆን ተነስተህ ወደ ፈጣሪ ልቅንሳ አንኳኳል። እሺ ይሻላል። በቃ ይኸው ነው ምን በትቻው እየዘበቁት አንድ ዜማ ተካል ብሎ ብሎኛልና ማ እንዴስሉና አሁን ምን ነው የምሰራለህ አይደለም ክዶኛልና ሟፍ መጥራት አለበት ዛሬ ራሱ እንደው ያንን ሆነ ለጎና ያይጄ ማንሳት ያው ማናጀር ያለ እንግዲህ ማናጀር ነው በበሳቸው በኩል መጥቶ ካለበት እና ይሄ ጥንቆላ ጉዳይ ግን በብዛት ነው መርጌታ መሰልካቸው እንዴ? ኧረ ምን መርጌታ መሰልካቸው አይደል? ወጣ አባብዬ መሰል ሞታኮ አቡነ ጳውሎስ ማለት እሳቸው ናቸው። አቡነ ጳውሎስ እሳቸው ናቸው። ውረድ ያበረኛል ብዬ ነበር ገባው ሲገባ ሲጀምር ግን እንደጠበቅኩት አልተገኘም። ለኔ በጣም ጥሩ ሰው ነበር እና ለኔ በጣም ጥሩ ነገር ያደረገው እስያቸው። አሁን እነዚህ ሰውዬ አቡነ ጴጥሮስ እኔ ናቸው። አቡነ እንትና ማለት እኔ ናቸው። ሌባ ቀጣፊ ምናምን ነገር አጥበርባሪ ሁላ እዛ ተቀምጦ ያጥበረብራል። ይሄ ናቸው እኔ ናቸው። ተመልከት አያሳር መከራ በጣም ልብሬ ችኩኩት ለመውረድ ኧረ እኔ ተው ይለድማል እያልኩ ነው እና አሁን ባጃጅ እንገዛላችኋለን ለልብሳቸውም የሚሆን ለምግባቸውም የሚሆን
በሳቸው አካውንት አስገቡላቸው። ለባጃጅ ደግሞ አስገቡና ይገዛላቸዋል። ስማ አቤት ባጃጅ እኮ ምን ገዛለህ? ገና ባጃጅ ገዝተውልኛል ብለህ ፊት እያልክ መላላይቷ ላይ ወዲያ ወዲህ እንድትል አይደለም። መንከባለል አለብህ። በእግር መሄድ ያለብህ። ባጃጅ ብቻ አይደለም የምንገዛለን፣ በሽታም ጭምር ነው የምንገዛለን። ስኳር፣ ግፊት ምናምን ሁሉም እኮ ነው። ሪያሊቲ ነገር ላይ ተናገረው። አጣፍ እየተነሱ ይንከባለሉ አለ መጀመሪያ። በጣም ነሳለኝ። ከዛ በኋላ በቃ ሞራል በሞራል ነው። ለዛ ነው እንደ ኳስ እየገፋ በቲክቶክ ተድሮም እኮ ይጫወት ነበር። አሁን ምን አሪፍ ግባግቢ ነበረች። ሃይቁኛል እኮ የሚያቆኝ አሁን ሰው ፔንስሉ ምናምን አሁን ቲክቶክ ከጀመርኩኝ ተሰጥቶ ሃይቅ ብትሄድ አሁን የድሮቹ ሰዎች ማለት ነው ትክክለኛ ሲኒን ከምትጠራ አይደል ፔንስሉ ብትላቸው ነው የሚገባቸው። አዎ እኛ ፋና ኪነ ጥበባትና የሙዚቃ ክበብ ነበርንና ያኔ ጽሁፉን የሚያቀርበው ፔንስሉ በሚል እንትን ነበር ያኔ ማለት ነው 91 92 ትዝ ይልህ ከሆነ ማለት ነው። ስንታየው ተስፋዬ ያንኛው ፔንስሉ ደግሞ ያንተ ነበር። ስንታየው ተስፋዬ አንድ ጊዜ ደግሞ ምን አላት መሰለህ ቲክቶክ ሰርተን ነበር እኔ እና እሱ እየመረቅኩት ነበርና ሰው ሲመረቅ አሚን ነበር ማለት ያለበት አይደል? እሺ ይለኛል እሱ። እሺ ሰው እሱ ተንበርክኬ አሚን እንዲለው ይፈልጋል። እኔ ተንበርከክም አላልኩትም። ገብቶሃል? እሱ እሺ ይላል ማለት ነው። እና ብዙ ኮሜንት ላይ ሰውየው ምንድነው ምርቃን አይቀበልም እና እንደውም አንተ እኮ እንትን አላደረክም እኮ ስለ ቲክቶክ እኮ አንተ ቲክቶከር አይደል እንዳንተ የሆነ ንግግር አድርግ እንጂ ዝም ብለህ ፕሮግራሙ መሪ ነህ። እርግጥ ነው እስኪ የሆነ ገጠመኞችን ንገረን። እናንተ ምን ገጠመኝ እናንተ ለነገሩ እኔ ሁሉም ገጠመኝ አለ አልሻለሁ። እና ቤተሰቦች ብዙ ገጠመኞች አሉ ቲክቶክ ላይ። ኧረ እንደው በጣም የሚገርም ነው። በጣም ገራሚ ነው። አንደኛው ግን በጣም ከሁሉም ግን ከሚያናድዱ ሰዎች ውስጥ አብዛኞቹ ጠንቋይ ነው የሚሉት። አንደኛው ሰውዬ ብቻ ነው ያስደሰተኝ። ኬኩን ብሉ እንጂ ላይቭ ላይ እያለ ማለት ነው ብላ ይሄ እንደው ጠንቋይ ነው። ዋናው ጠንቋይ ናቸው። ይሄ ተቆል ያሬድ የሚባል ሰው ነው። አንተ የዛይደን ደብስም ይዘህ አንተ ምን ይጠበቃል? 7 የወርቁ አይደለም ሰባተኛው ያቸነፈው ከሱ የማትሻል አንተ የማትረባ እረሩበት ላይቭ ላይ ያለው ጠቅላላ ኧረ ይቅርታ አለ። በቃ ደስ አለኝ እኔ ይቅርታ አድርገናል። አንድ ጊዜ ደግሞ እኔና እሱ ኪቦርድ እየተጫወተ እኔ ክራር አቀናይተን እየተጫወተ ጋሳው እና በጣም ተመስጠናል። የኩኩን ዘፈን ነው አይደል እየተጫወተ እና እባቡ ቤት ገብቶ ማለት ነው እንደዚህ ይጨፍራል ካንገቱ ከቤቱ ጀርባ ላይ ነኝ እኔ ከጀርባ እንደዝኩኝ ማለት ነው። እሱ ደግሞ እንደዚህ ፊት ለፊት ላይ ነው ያለው። ደጃፉ ከሱ ጀርባ ነው ያለው እና ከኛ ደግሞ 4 ሜትር ላይ ወደዛ ደግሞ ሰው ተቀምጧል። ያኛው ሰው ማየት ነበረበት። ገባ? እኔ ማየት ያ ሰው ዘና እኔን ማየት የሚገባል። እኔም ያው ላይ አልችልም። ያ ሰው የማየት ነበረበት። እሱ ወደ እኔ ዙሮ ነው ክራር ነበር ያስቀረ። እኔ ኪቦርድ ነበር ያስኩት። አሁን ከዛ በኋላ የኩኩር ነበር የምንጫወተው። ድንገት እንዲዞር አለ መሰለኝ ማለት እባብ ወደ እንደዚህ ግብሮ ማለት ነው። ከጭንቅላቱ ይሽቀሳቀሳል። ሊበክሰው የተዘጋጀ ይሁን እየጨፈረ ይሁን ፈጣሪ ብቻ ነው ያለው። ቶሎ ተነስቶ መሸጎሪያ ደግሞ ገደለው። አይ ጥም ይገላል ነገሩ። እየጨፈረ እባቡ እንድትገላላችሁ ነው። እኛ አላወቅንም። እንድትፈራ ይሁን ይበላል ይሁን አላወቅንም። አይ ጥገደኝ ይተካኝ ያጠፋብኛል ብዬ ነው ብዙ አስቸግረኝ ነበር። አይ ይተበላ ነው እንጎራረሰ ዝላ የሚሰራው አይደል? አብሮ መብላት መሐል ላይ ጀመርኩ እኔ ምን ብልሃት አለ እኔ ያላል ሰላብሩ ቀለጥልቅ ያላጋ በምንድነው አበለስ ግን በለብካ እንደዚህ ነው እኔ በላይ ቲክቶከር የዜማና የግጥም ደራሲ እሳቸው አይደለም። ቆይ ለምን እንደዚህ አይነት ነገር የለም። አሁን እየተወራየ ስለ ጥበብ ነው። ስለ ጥበብ እያወራ ከሆነ ጥበብ እንትን ማለት ነው። ወደ ቲክቶክ ላይ ማስታገሻውን አገኘሁት እኮ ቲክቶክ ላይ አንድ
አንድ ልጅ ወደን ያለ አንተ እሷ ትስቃለች እኛ ተጨንቀን ያ እኮ እንትን ነው አጣሽ የታዋቂው ደራሲ ችግር የለም እኔ የታዋቂው ደራሲ ቤተሰብ የሆነ ሰው ነው የሆነ ርዕስ ሰጠኝና በዚህ ርዕስ እንትን ከሰዓት ናስረው አንተ ተቀለድ ከሰዓት ነው በቃ ከሳምንት በኋላ ከሳምንት ቀን በኋላ 15 ቀን ድረስ ረሳዋለሁ ይመርካባ ከሰዓትና ምናምን ያለው እሺ ጉዳይ ምንድን ነው አንድ ሴት ነበረች አገር ህሊና እሺ በጣም ወደድኳት አለኝ ከዛስ ለካ ደግሞ ሌላ አራት ይበል ነዳጅ አራት ጓደኞች ደግሞ ሌላ አላት አለ አራት ወታደር ፍሬን ይዛለች አለ እሺ እና እነሱ ማለት ምንም እነሱን አላቃቸውም እና እኔ ግን ሳላቅ ነበር እንደው እሱ ነው ያፈቀረው ከዛስ ያወኩ ዜና በቃ ተቻለ እና ለዚህ ምትማማ ዜና ነገር ይፈልጋል ወድጃታለሁ እሱ አይደለም ከሰዓት ናት ወላልኩት አራንተ ተቀዛለ ከሰዓት እንደታም ነው የምትሰራው 15 ቀን በኋላ ከሰራው እንዴት ነው እኔ ከሰዓት ከሰራው ነው ብለው እንዴ በ15ኛው ሳይሆን አጋጣሚ በወሩ እንቅስቃሴ ላይ ያለ አራት ወታደሮች ጋር ቁጭ ብዬ ቀረኝ ያን ነገር ሰርተዋል አለ እንዴ ለወዳውኑ ነው ብዬ ነበር አራንተ ተቀዛለ ለካ ለዛ አራቱ ጋር ሌላ ጉዳይ ያለው ሰው እስኪ አካንት ካደረኩ ምንድን ነው ያደረክልኝ አቁት አሁን እነሱ ወታደሮች ናቸው ጦር ሰራዊት ናቸው 5 ጦር ሰራዊት አንድ ሴት ወዴን ሷት ሰቃለች እኛ ተጨንቀን ሳለው ስል እንዲህም አሉ አለ ምን ላተጥሩ ምን ነው ባብ ይባል ነሱ ረሽናን ቆናምና አንተ ማለበት እንዴ አንተ ማለበት እንዴ ለሰበርሳቸው ወንዳ ታይኔ ያገር ልጅ ሰርታልኝ አለ ቀጭን ባለ እኮ ነው ትለኛለች አይ ስፈሻለች ነዝሎ ይርቡሩሽ እሺ እና በጣም ወድ ደስ አለው በጣም እኔ ግን በዛ አልጠበቅኩም አሁን እሱም እንደ ነበር መሳል አስተሳሰቡ እኔ ጋር ሲመጣ ቤቱ ሽንቁርቁር ነው አይሆነች አሮጌ ቆዳ ነገር ናት እሷ አንተ ፍቁጭ ይላል ክራሪና መንገድ ተጫወኩ አሁን ያለበት ቤት ነው ያሬ ወይን ፈርሷል አለኝ የታዋቂ ሰዎች እኮ ለጥበብ አድባር እኮ ብዙ ይገብራሉ አለኝ እንዴት ነው የሚገበረው ኧረ በእናትህ የበላ ብዙ ነገር ይደረጋል እኮ አለኝ አንተ ማይረባ ቆዳ ላይ ቁጭ ብለህ እንዴት አርጋርትች ትሆናለህ እሺ እንዴት አርጋርትች ትሆናለህ ኦኬ እንዴት አርጋርትች ትሆናለህ አለኝ አሁን ከዛ በኋላ ያው እንግዲህ ያው ኩኛለሁኝ አርቲስት ያንተ ቤተሰቦች ላሎ ነች እኮ የጥበብ አድባር ይሄን ታውቃለህ ላሎ ነው የምትባለው ማናት ላሎ ማለት የጥበብ አድባር ናት እኮ እንትን ናት ቁጥም የሆነ ዝም ብሎ ሰይጣን ጀነናት ምን ወዲያ ወዲያ ተለባበሰ ጀነናት ላሎ ማለት እና ብዙ ብሔሮች ይዘፍኑላታል ኦሮሞ አማለሌ ይላታል ጉራጌው የቦላሌ ይላታል ላሎ ናት ድሮ ትግራይ ለወይ ይሏታል እዚህ ምንኛም ሀገር አህላላላ ይላታል አማለሌ ይላል ኦሮሞኛ ተለየ ነው ግን እሷ ነው የሚዘፍነው እና እሷ እኮ እነዚህን ሰዎች ያንተን ዘመዶች አልኩት ብራቅ ብሳቸዋል ስለዚህ እንደፈለግ ነው የምትበለባቸው እኔን ግን አርገም ብላም ምናልባት ላሎ ተሰፍር ባለ ለዛት መስፈራ ለመስፈር ጉዳይ አይደለም እንደነሱ ያው ነው ማለት በጣም ደስ አለው እኔ ነው በቃ እንደው የቦኩን እንደሆነ እና ታዳውን ካሳውን ሲድና ላሎ ምን ያገናኛቸዋል በዚህ አጋጣሚ አረ ማነው ሲሰፍር የሚውለው ላሎ ናት ማየው እና አትባዲያ ሆነች እሱንም ታስገጥመው እኮ ላሎ ናት ለሊት ተቀሰቀሰኛለች ወጃታለሁ የሚል ምን ነበር ዞማ የትናስ ካሳሁን እንትን አደረገው ዞማ የካሳሁን ወደ ፎንት ነበር ውቅይም ሶታልሽ ውቅይም ሶታለ ቆንጆ ይታሩኝሻለ ወዳጆች የሚለው ምን ትላለህ ደግሞ ይችላል ተለተለው ወድጃታለሁ
አንተ ዞማ እስኪ እንደዚህ እንበልለት አብዲ እንበልለት ቆይ አንድ ቆይ አንድ ትናን ኮምቦልቻ ሀርቡ ማታነሳው ሀገር የለም እዛ ላይ እንዴት ተጻፈው ግጥሙ እንዴት ተጻፈው ሀርቡ ነው አፖይንትመንቱ ሀርቡ ነው ጀመር ከመጀመሪያ ጀምሮ አይ ልጅቱ ጋር ቀጠሮ መቼ ነው ተማራሩ ተፍቶኛ ቻድራሻ አንቺ ለወዶ ደስነሽ ኮምቦልቻ እመጣልሻለ ፍቅር መዛንደሮ ሀርቧል ነበረሞ የዛሬው ቀጠሮ ኮምቦልቻ ላይ ታለሽ አረጎ ነግሮ እሪ ማለት አለበት አሰብ መንገድ ያሳፈልጌ ያጠፋት በወጣት አጅባ ሞርሽን ሊያገኝኋት በርበሬ ወንዝና ሸሸብል በሞላ አንሰጥም አሉ ያንቺን ልጅ ለሌላ ዞማ ዞማዬ ዞማ ዞማ ዞማዬ ዞማ ዞማ ዞማዬ ዞማ ዞማ ሾልክ ብላ ወጣ የት ሄደች መጨረሻ በሱሉላ አቋርጣ ሐይቅ ጥልቅ አሁን ሁርስን ሄድ እዛ እናገኛታለን ማለት ሐይቅ ባህሩ እንሄዳለን እናገኛታለን እዛ ላይ ያለችው በመረብ ነው አውጥቼ ማመጣት አንተን ጠልፋ ካላስገባችብኝ አንድ ጊዜ ደግሞ እኮ ስፖርት ጋሪ ያለ ስፖርት ሰራለሁ ብሎ መኪና ላይ ማለት ነው ያንን እስኪ አውራንስ አሬ አገኘኛ ነበር አውራንስ አረ በጣም አስተማሪ በጣም ስለቅ ነው ይሄን ነበር ያመሰለ ሚሊሻዎችን እዛ ለማስመረጥ ሱሉላ ነበር የሚመረቁት አንተ ፕሮግራም የለህም እዚሁ ቤት ነው የምትለው አለኝ ኃላፊው ማለት ነው የተቀበለ ፕሮግራም ስለሆነ ሌሎች ናቸው የሚሉት አንተ አትሄድም ተባለ ያው ጂምናስቲክ ምናምን ነገር ሰራ ነበር ያኔ የዛሬዎቹ ትልቆቹ ሰዎች ያስቀምጡኛል ወጣት እንኳን ይሄ ደግሞ የስፖርት ነው የበላን ግን ነው እንደዛ ነው የመብላት ስፖርት እንደሆነ እንጂ ነው የዛሬዎቹ እና ያኔ ሰራ ነበር ያንን ሲለኝ አይ እኔ ማዝባዶ ግቢ ብቻዬን አልውልም ባልሰራም እሄዳለሁ ያ ይቻላል ነው ወሰዱ አሁን ከሄድኩ በኋላ የአክሮባቲስቶቹ የሚሰሩበት ፍራሽ ስፖንጅ ዋላ አይደለም ያ ቁጭ ብሎ እኔ እዛ ፍራሹ ላይ ተኝቻለሁ ያው ነው ፕሮግራም የለኝ ፕሮግራሙን ሌሎች ናቸው የሚሰሩት አሁን ህዝቡ እንዳለ እኔ ነው የሚያየው ፍራሹ ላይ ተኝቼ ሲያውኝ ያቁኛል አስቀድሞ ስለሚያውቁኝ ነው እዛ መተኛቱም ራሱ ለነሱ አክሮባት እየተሰራ ነው ህዝቡ በቃ ግልብ ብታለው አራላህ ብላችሁ የወረዳ አስተዳዳሪ ዘመዴ ነበረ አራላህ ብላችሁ ተውት አቦይ ሲንዶ አልፋችሁ ለቀመጡ አሁን አሰልጣኙ ያየው ሲመለከት የዛ ህብረትሪስ እዛ የተደለቁ እነሱ ተዋቸው ወደ አንተ ሆነ ቁጭ ብለህ ያዩ እኮ ነው ስለዚህ ግባበታል አረ ቁርሴራ ለበለሁ እኮ ተመጣ አረ እኔ ረቡኛ አረ ደግሞ ለምን ታስባለህ ደግሞ ገዛላ ለምን ብላ ስራ ነው አሁን ሰራሁኝ ግን በጣም ራበኝ ቁርስ አልበላሁ በወቅቱ እንደ በዓል ስለነበረ ቤቶች ዝግ ናቸው ታድነሳ ቤት እንኳን ሊገኝልኝ አልቻለም የሚበላ ሳውልጅ አዎ ስለዚህ በተገኘው መኪና ቅድሚያ ሂድ ወደ ቤት ተባለ ቆርጠው ቤት እናድርሰው ተባለ የሆነ መኪና መጣች ፒካፕ ማነው ሲንግል ካፕ ነገር ነች መጣች የግብርና መኪና ነች የድርጅቱ ብራንች የሆነ ነው አቧሪ ወልዲያ በታች ነው የሚሰራው ያ ድንገት ሲመጣ በቃ በዚህ መኪና አስቀድሙት የአክሮባቶች ትጥቅና ምናምን እግር ኳስ ጨዋታ አለ እሱ ሊጀመር ነው እና እሱ ይቀደምና ወደ ቤት ሂድ ባርቦታል እንጂ ባላገ ተባለ እሺ ወጣሁኝና አሁን ሰውነት ይልክምክም ምን አለ ስለዚህ የጀርባው ወደ መኪናው ለዛም ይችላል ግት በየግርግዳው ለመጣው ፈለኩኝ እና ወደ ጥጉ ይሄርኩ መስሎኛል እኔም ሄዶ ለካ ወዲ ኋላ ነው የሚሄደው ወዲ ኋላ ነው መኪናው ወደ ፊት እየሄደች ነው እኔ ወደዛ ነው የሚሄደው የርኩ መሰለኝ ግን ወደ ጀርባው እንዲታገድፍ ለመቀመጥ ነው አሁን የሆነ ነገር አጋጠመኝ መኪናይቱ ላይ የተጫነ የሆነ የብረት ሳጥን ነገር መሰለኝ ለካስ ቆንጆው ነው ግጥም አድርጌ ያስኩትና በጄ ሁለቱን እጄን ያስኩት መኪናው ተንቀሳቀሰ አንድ ግሬን አነሳሁኝና ላይ ሶታ
ይሰማኛል። እዛ ኳስ ጨዋታው ተጀምሯል። ኳስ ተጫዋቾቹ ምናምን ያውቃሉ እኮ ምንም ነገር በዛ ቦታ ትሪ ተለሰኝ እንደሆነ ያውቃል። ደንግጠው በቃ ዝም ምን ያሉ ደንግጠው እና ህዝቡ ግን እዛ ግን አውቀዋል። በቃ ከመቻል እየተከራበኩ ለወርድ መቼ በሻበትም እንደዛ አልሆንም። አሬ ለበላ መሆኑን አላወቁም። አታላወቁም። እኔማ እንዲህ ይዤ ልቀመጥ ነው። አሁን ጥላሁን ይላል እንትኑ ማይክሮፎኑ አርፈህ ተቀመጥ እኮ ነው። እነሱ ደግሞ ወዲያ ደግሞ ምንድን መሰላቸው በቃ ትንሽ ያሳይ ነው ብለው ኳስ ጫወተው እዚህ ያለውን ትተው ቢልም ይላሉ። ተጫዋቾቹም ደንግጠው ተጫዋቾቹ ገብቷቸዋል። የራሴ ግሩፕ የራሴ አካባቢ ሰዎች ስለሆኑ አውቀዋል ለወርቅ እየተዘጋጀው እንደሆነ አውቀው ምን ሊሰሙ እዚህ አካባቢ ላይ እና ስፖንዳው እንደዚህ ያዘው እጄን ገፍቶ ወደ ኋላ ወረወረኝ። እንዴት ናችሁ? ወደ ኋላ ገፈተረኝ። አሰክ ተቀመጥ በሬን ልገባ ነው እንቃርጎ መከት ይዘ አሰልጣኝ እናንተ አትናገሩ በሬን ልገባላችሁ የምትፈልጉት እናንተ አፈ ተቀመጥ ምን ተቀበላችሁ እንደራሱ ሲናገር እንደሞት ስለሚፈልጉ ነው እንዴ መሞት ስለሚፈልጉ ነው ነገር ከዛ በቃ ደንግጬ ቁጭ አልኩ። ከዛ ደንግጬ እዛው ቤት የደረስኩ ነው። ብዙ ጊዜ ጃርቢ በየሳምንቱ እሑድ ሀይቅ ዳር ይመጣሉ ለመዝናናት ይመጣሉ። ሀይቅ ዳር ያው በግሩፕ ይዘርጋ እኔ ግን ተፈለኩኝ ያው ዩኒክም ስለሆንኩኝ በየሳምንቱ ቤታኩን ወስዱኛል። አልፈልግም ቢለምኑኝ ማለት እንኳን ለምን ኧረ በገመድ ያስረው ይለቁኛል። ወይዛ ዋኝ ብለው ብዬ ነው እንዲዋኝ በባህር በገመድ ያስረው ይለቁኛል። እየፈርፈርቼ ነው እኮ ይገሉኛል ብዬ አይ ጥጋበኛ እኮ ነው። አንድ ቀን ይጀራል። ጥጋቡ አንዳንድ ጊዜ ደግሞ ብዙ ጊዜ ስልክ ደውልና ካሱ እንደነ ደህና ነህ ሰላም ነህ ካለ በኋላ በመሃል የሆነ የሚሳደበው ነገር አለ። አሱ ነው የሚሰርበኛል ደግሞ እሱ ያንጨፈጭፈኛል ነው አለ። አይ ካሳውንም ያንጨፈጭፈኛል ነው እሱ። እንደውም እንደሚል ሲሰጠው ታውቃለህ እንደ ልቡ ነው ደወለ እንደ ልቡ ነው የሚል ገና ለክ ሳይ ጥላሁን ሀርቡ ዞማዬ ነው የሚለው ወሬ ዜማን ስለምወዳ ያው ቀመቶ እንትን ቢለኝ እና በዛ አጋጣሚ ወደፊት ጃርዲ ላይቭ መግባት እፈልጋለሁ። ጃርዲ ችልድረን ቪሌጅ ከሀይቅ 10 ኪሎ ሜትር ርቀት ላይ ነው ያለችው። ኮሪዳ ለምንችል ኢንሻአላህ አካባቢው ሰላም ከሆነ በኋላ እዛ ሄጄ ሀገራችን ሰላም ነው፣ አካባቢው ሰላም ነው። ማማ ኤርና ተሻለ ካላዘላችሁኝ አልሄድም ብሎ አንድ ጊዜ ካላዘላችሁኝ አልሄድም እንዴ ብልግናችሁ ነው። ይኸው ብልግናውን ሲያመጣ አብረን ነው የምንውለው። ያኔ ሳይክል የለኝም ቅሪያ ቢለው ቀኑ ጓደኛዬ ዛሬ ዊልቸር የለም ነበር ያለም የዛ ጊዜ በእግሬ ነው የምሄደው እየረኩ ነው የምሄደው። መጣና ዛሬ አብረን እኮ ነው የምንውለው። ኩማችን አንድ ላይ ነው። ዛሬ ረቀለ ቦታ ቦታ ነው ዛሬ የምንውለው። እዚሁ ራዲዮህን እያዳመጥክ ኪቦርድህን እየተጫወትክ ነው የምትለው ዛሬ አለኝ። ምንድነው ማድረግ ያለብኝ? እንዲህ ነው ማለት አለብኝ። እሺ አልኩ። በጣም ተንኮለኛ ናቸው እነሱ። እዛው እኮ ቅርቤ እኮ ሊውሉ እኮ ነው እኔን አባረው። አብዱራህማን አንዳንድ ጊዜ እኮ ትንሽ ያው እንትን ይላል። ቆይ ስራቸው መጣቸው። እሺ አሁን እና ሲገቡ ልጅቷ ጋር ሌላም ሰው ቅር እንዳይለው ልጅቱ ያው እህታችን ናት። አዎ ለሌላ ነገር አይደለም። እሱሳ ወይ ነው እሱሳ ወይት ነው። አይ እሱ በልበል አልካዲሁም ወጡ ተዚህ ስለለበት ይልዋን ተራታች ተባለ መጣችሁ እንደ ሩቅ ቦታ ብላችሁ እንዳለቀረ ኧረ በቃ አሁን ቅርብ ቦታ አድርገነዋል። ያው እንዳልቀየም ማለት ነው እንጂ እንዳላችሁ ቅርብ ቦታ አድርገነው እኮ ለአንተ ስንል በቃ እኔማ አሁን አልሄድም። በዚህ በቀረራ ምን ብዬ ነው የምሄደው? አልችልም በዚህ በቀረራ። ኧረ እባክህን መሄድ አለብህ። እሱ ካልመጣ አይቻልም ተብለዋል። እንሸከምሃለን እናዝርሃለን አሉ። ይሄ ጥሩ ነው። ግን አንድ ነገር ተሽገረልን። ምን ከዚች ከቤቷ ጀምረህ እዛች ስፓልቷ ድረስ እንደምንም ይልልና ከዛ ወዳ ያው ግማሹን እሱ ይዛል። ወንድማችን አንደይራሞ ወደ አስራ ሄዷል። እኔ እዛ ድረስ ከዛ ወዲያ ደግሞ አብዱራህማን ሊያዝም ተሽከው ይሄዱ ተስማማን። እኔ ጣይ ማተኛል ብያለሁ። ኧረ እንደው ጣይ ማነስ መተን እንደው እንክብክብ አድርገው ነው እነሱ ሊፍ ወይ አባ አድለቀው ይያሉ ለታው ቢሰሩልኝ እኮ ነው እነሱ ስፓልቱ ላይ ሲደርስላቸው ቅድሚያ ነው ያሳለ። ይሄኛው ደግሞ እኔ ነኝ ባለው አብዱራህማን ዳስ ላይ ይደህና ነበር። ወፍራም ሰው ነው ሰውነቱ ስጋው ያነጥረኛል። ገባ አልጎዳም ነበር። ያኛው ትንሽ ኧረ አጥንት ነው ያ እኔ ነኝ የሚይዘው ቅድሚያ እኔ ነኝ የሚይዘው አለ። አሁን ፎቱን አወጣ ጣይ እንዳይመታኝ ከላይ ያለበሱ ናት ነው ናውጣ የዋና
እላቱ ላይ ስወጣ አሁን ምልክት አለ እሱ የሚቆምበት ምልክቱን አልፎ እየሮጠ አልታቆም እንጂ የኔ ተራ እኮ ነው ተሰውሪ ያለው ይላል ይሄው የኔ ተራ ተወስዳለህ አቆም እንጂ ነው ወግድ ኧረ አላህ ብለው ኧረ በእግር ሄድ ያለው አየው ወይ ኧረ በእግር ሄድ ወንድሜ ኧረ ገደልከኝ ኧረ ወኩኝ ኧረ ተው ኧረ አልፎ ተቀመጥ አንተ ትገት ሊሆን የለም ያምሃል እየሮጠ ይዘው አሁን ምልአተ ጉባኤው ተሟልቷል። እነዚህ ሌቦች ይኸው ጥለውህ መጥተው እዚህ አንተ አባረው ብቻቸውን ሊሉ ነበር። እኔ አባረሪያቸው አይ ተዋውቀናል ተነጋግረናል ታያችሁ ነው ማለት ነው። ጽጌረዳዬ የግልነሽ እያለ ገባ። እሺ እንዴት ነበር እንዳይነካ እንዴት ታየን ዘማርስ ነው አልሰማሁትም ብዬ ነው። በማን ነው ይሄ መስፍን አበበ ነው። ጽጌ ትባላለች ልጅቱ እህታችን ናትና ሲገባ ጽጌረዳዬ የግልነሽ ተው እንዳይነካሽ እንዳያይሽ እያለ የማይረሳኝ ነገር ወባ አካባቢችን ወባ ያጠቃዋል። አንደዚህ ወባ ሞኝ ያጠጣችኝ አጥሚት በጣም አይሮት ከዛ ወዲህ ብታምሩም ባታምሩም ለዛ ነው ሰውነቱን የጨመረው። ከዛ ወዲህ ብታምሩም ባታምሩም ወባ ቢዞኛ ያቀር አፋ በቃ እንደው ወደ ፊልም ነግራችሁ ምን ነው አጥሚት የተሰረገ እኔ ወደ ባሞኛ ለራስ በጣም ነው የተንከባከበች ለዛ ጊዜ ያው የጓደኛችንም እህት ናት ጓደኛችንም አለ ረስ ሆናለ ያኔ ብዙ ደስ የሚሉ ነገሮች እሱንማ አንተ ኪቦርድህን እዚህ ተጫወት ራቅ ያለ ቦታ ነው የምንሄደው አለ። እሺ በቃ ምናምን አለ። እዛ ስንገባ ደግሞ እሱ ካልመጣ አልካደማችሁም ማለት አዎ እንደው ጥላሁን ቦታው እኮ ቅርብ ነው ምናምን አለ። አሁን ተራራለሁ አለ። አብዱራህማን እንዴት አየው? የጎሪት ትንሽ እንክብካቤ አድርግልኝ። አንድ ጊዜ ደግሞ ምን አደረገኝ? ሳይክል ከተገኘ ነው ሳይክል ከተገኘ ሳይክል ማለት ዊልቸሩ ከተገኘ ማለት ነው። አሁን መቅሪብ አካባቢ ሆኗል። አሁን ወደ ቤትህ እንግዲህ ላደርስህ ነው አለ። እኔ ቤት አልፈልግም ይሄ ታራወንም ሲለው የመሸ ወደ ከተማ መሄድ እፈልጋለሁ። ያማል ያንተ ከተማ እንዴት አገር ነው የምትሄደው? ከተማ አሁን መሽቆል ወደ ቤት ነው አይቻልም። ወደ ከተማ ነው የሚሄደው። አረ አንተ ነህ የምትወስነው እኔ ነኝ የምወስነው አለ። እኔ ነኝ የምወስነው አንተም ብለህ ትወስናለህ። አረ ፈሽውማ እኔ ነኝ የምወስነው አለኝ። የሆነ ቦታው ወደ ኋላ ትንሽ መውጣት አለበት። እንደዚህ ወደ ኋላ ሲሰባት ሳይክሏን ሊወጣ ወደ ስፋልት ማለት ነው። ከኋላ ተረከዙን ብዲ ቅርቡ ተልንቅፋት ሳይክሏን እንዲብዲ ትብላ ሆነ ካብ ላይ እኔ ካብ ላይ ከላይ ካብ ላይ ጫፍኩኝ እኮ አሁን መቅሪብ ሰዓት ላይ ነው። ማአስ አካባቢ ወንድ የለም ሴቱ ስብስብ አልከቡ ሞተ ማን ነው ይሄን አይደለም እኔ ማቁጭ ያሉሽ ነው ሞተ አልከቡ እኔ ሸርችኛ ለጉሩ የቁጥጥንት ነው ቁጥጥንት ሴንትራክ ነው ነው አሁን ቀስ የነበር አካባቢ እዛው ቤት ነው እዛው ልጅ ቤት አካባቢ ይያዝ አሁን ቀስ ብዬ ወረኩና ተዲቡ ላይ ሸርኩኝ ታንጋሎ ተኝቷል እሱ እንዴት የእንግዲህ ተኝቷል። አሁን ቁጭ አልኩና ጠገቡ ብድግ ተቀፋርኩና ብድግ አረኩ። አይኑን ጭፍን ተንኮሉ አይኑን ጭፍን ወይ አሁን ሴቶቹ እንደከበቡት ያውቃል። ጥላሁን ጥላሁን ድኗል እያለ ይጠይቃል። እኔ ነኝ እኮ የገደፍኩ እኔ ነኝ ስለው አንተ እንዴ አሁን እሱ ተጎድቶ እንደሆነ እኔም ተጎድቻለሁ ይላል። አልጠየቅም ነው ነገሩ። አሁን እኔ ነኝ ከገደፍኩ ስለተነሳ በገዛ እጄ እኮ ነው። በጣም ይቅርታ እኔ አልከኝም ብሰማ እኮ ታብሮም ነው ወደፊት እኔ ምለው ነው መስማት ያለበት። እኔ እኮ ከተማ ደርሰኝ ነው ያልኩት እኮ ከተማ ወስዶ ወተቱንም ምኑንም ካያድሞኝ አንተ ሰውዬ ያስገባኝ። እሺ ያው በጣም ደስ የሚል ጨዋታ ነው። አሁን ይሄን ዝግጅት ተጨማሪ ጥላሁን ፀሐዬ ወይም ደግሞ በቲክቶክ ስሙ የምናውቀው ፔንስሉ እንደምታዩት ልበ ብርሃን አምሮው የነቃ አካል ጉዳተኛም ቢሆን ትልቅ ስራ እየሰራ የሚገኝ ነው። ይሄንን ወንድማችንን በማበረታታት በመደገፍ ሁላችንም የበኩላችን አስተዋጽኦ እንድናደርግ በዚህ አጋጣሚ መልእክቴን ማስተላለፍ እወዳለሁ። ቀጣይ አሁን ለምሰራቸው ስራዎች ላይ አብረን እንደምንሰራ ተስፋ አደርጋለሁ። አዲስ የመለቃቸው ስራዎች አሉ። እንደምታውቁት አርቲስት ካሳሁን ነኝ ከማሳር
እንዲሁም ደግሞ ካሁን በፊት በለቀኳቸው 2 የቦረና ስራዎች አንድ ይቃሉ አንድ የቦረና ስራ በተለይም ደግሞ ወሎ አካባቢ በዚህ ምዕራብ አካባቢ ያላችሁ እህቶች ወንድሞች ብዙ ጊዜ ቫይራል አድርጋችሁ ተሰሩበት ያለው በጣም መሰግናችኋለሁ እወዳችኋለሁ። ቀጣይ በአዲስ ስራ እመጣለሁ። ይሄንን ስራ ደግሞ ስሰራ ወንድሜን ከጎን አድርጌ ነው የምሰራው። ወንድማችን በማጠናከር በመደገፍ የድርሻችንን እንወጣ። ሁላችንም ማህበራዊ ኃላፊነት ስላለብን እንደዚህ አይነት ሰዎችን ከመደገፍ አንፃር ግድ የሐሳብም የሞራልም የሙያም ግዴታ ስላለብን እናበረታታ፣ እንደግፍ። 50 ሎሚ ለ50 ሰው ጌጥ ለአንድ ሰው ሸክም ነው። ይሄንን ከግምት ውስጥ አስገብተን ልንሰራ ይገባል። ድጋፍ ያደረጋችሁ በተለይ ደግሞ ሀርቡ ከተማና አካባቢ የምትኖሩ ወሎ ገራገሩ የደጋጎች ሀገር እውነት ደግነታችሁን አስመስክራችኋል። ቅድም አብዱራህማን ወንድሜ በስፖንሰር በማድረግ ሲገልጽ በገለጻችሁ እጅግ በጣም አድርገን እንወዳችኋለን። ከናንተ ብዙ እንጠብቃለን። ትልቅ አክብሮት አለን። እናንተ የቲክቶክ ቤተሰቦች ብቻ ሳትሆኑ የወገን ደራሽ ናችሁ፣ አጋዥ ናችሁ። ከቲክቶክም ባሻገር በጥበቡ በአርቱ በአካባቢው ባህል በማስተዋወቅ ረገድ የድርሻችሁን እንደምትወጡ ተስፋ እናደርጋለን። እኛ ብቻ ሳይሆን ሌሎች በርካታ የወሎ ዋና አካባቢ የአርቲስቶች ባለሙያዎች አሉ። እነሱን በመደገፍ በማበረታታት ከጎናችን እንድትሆኑ መልእክታችንን እናስተላልፋለን። በድጋሚ 100,000 ኬ ስለገባ ወንድማችን እጅግ በጣም አድርገን እናመሳለን። ስለዚህ 100,000 ላይ 100 ጨምረን 1 ሚሊዮን ኬ እናደርጋለን። ቀጣይ እኛም እንተባበራለን። በመለቀው ስራ የኔንም ስራ ላይክ፣ ሼር፣ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። በርታልን፣ በርቱ። እንወዳችኋለን ውድ ቤተሰቦች። እጅግ በጣም አድርገን እናመሰግናለን ስለነበረን ቆይታ። ታንኪዩ